ሰላም ክብሯን ተመልካቾቻችን እንደምናችሁ። ዛሬ ይዘንላችሁ የመጣነው መላው አዲስ አበባን እያነጋገረ ስላለውና በአድዋ ሙዚየም ሙሉ መነጋገሪያ ስለሆነው እጅግ አስገራሚው የኢቲኤፍሲ አድዋ ፋይት ፕሬስ ኮንፈረንስ እና ፍጥጫ ዝርዝር መረጃ ይዘንላችሁ መጥተናል። በኢትዮጵያ ሁለተኛው ፕሮፌሽናል የኤምኤምኤ ውድድር ትናንትና በነበረው ፌስ ኦፍ ፕሮግራም ላይ ውጥረቱ ጣሪያ ነክቶ ነበር። ከወንዶቹ ፍልሚያ ባልተናነሰ መልኩ በእለቱ መድረኩን የሚያደምቁት የሴቶቹ ሌዲስ ፋይት ተፋላሚዎች እርስ በእርስ ያሳዩት መካረርና ቁርጠኝነት የዘንድሮውን አድዋ ፋይት ናይት ልዩ አድርጎታል። ሴቶቹ መድረክ ላይ ያሳዩት ወኔ የብዙዎቹን ትኩረትም ስቧል። ትናንትና የተካሄደው ይፋዊ የፕሬስ ኮንፈረንስ ሲሆን ትልቁ ጉጉት ግን የተጣለበት ዋናው የፋይት ናይት ውድድር ግን ነሐሴ 21 ቀን 2018 ዓ.ም ወይም ኦገስት 27 2026 በአድዋ ድል መታሰቢያ ሙዚየም በይፋ ይካሄዳል። እስኪ እናንተ ማን ያሸንፋል ትላላችሁ? ጆኒ ወይስ ሴዶ? ኮሜንት ላይ ያስቀምጡልን። ወደ ሙሉ ዝርዝሩ እንገባለን። ሌትስ ጎ። እሺ ቤተሰቦቻችን፣ ወደ መጀመሪያው ዝርዝር መረጃ ስንገባ የዘንድሮ የኢቲኤፍሲ ፕሬስ ኮንፈረንስ የተደረገው በታሪካዊ የአድዋ ድል መታሰቢያ ሙዚየም ውስጥ ነው። ይህ ቦታ መመረጡ ራሱ ለፊልሚያው ትልቅ ወኔና የጀግንነት ስሜት የሰጠው ይመስላል። አዘጋጆቹ መድረኩን ያዘጋጁበት መንገድ ፍጹም ዓለም አቀፍ ደረጃውን የጠበቀ ነበር። በቦታው ላይ የነበረው የሚዲያና ዩቲዩበሮች ብዛት ኢትዮጵያ ውስጥ የኤምኤምኤ ስፖርት ያለው ትኩረት ምን ያህል እየጨመረ እንደመጣ ማረጋገጫ ነው። ሁሉም ሰው ካሜራውን አዘጋጅቶ የትላንቱን ታሪካዊ ምሽት ለመቅረጽ በጉጉት ይጠባበቅ ነበር። ገና ተፋላሚዎቹ ወንበር ላይ ሳይቀመጡ አዳራሹ በጭብጨባ በጩኸት ደምቆ ነበረ። የመድረኩ አስተዋዋቂዎች መግለጫውን ሲጀምሩ ይህ ሁለተኛ የኢትዮጵያ ቶፕ ፋይተር ሻምፒዮንሺፕ ኢቲኤፍሲ ውድድር ከቀድሞ ብዙ እጥፍ እንደሚበልጥ ቃል ገብተዋል። በእለቱ በርካታ ፊልሚያዎች እንደሚደረጉና እያንዳንዱ ተፋላሚዎች ለ5 ወራት ያህል ከባድ ስልጠና ሲያደርጉ እንደነበር ገልጸዋል። ነገር ግን የአዘጋጆቹ ንግግር ሲያበቃና ተፋላሚዎች ወደ መድረኩ መግባት ሲጀምሩ ነገሩ ሁሉ የተቀየረው እዛ ላይ ነው። በተለይ ደግሞ የሲዱ ማርሻል አርትና የጆኒ መግባት አዳራሹ ሌላ ውጥረት ውስጥ ከቶታል። ተፋላሚዎቹ መድረክ ላይ ወጥተው ወንበራቸው ላይ ሲቀመጡ አዳራሹ ውስጥ የነበረው ድባብ ሙሉ በሙሉ ተቀየረ። ሁለቱም እርስ በእርስ አይን ለአይን ይተያዩ ነበር። በተለይ ሴዶ ፊት ላይ ከፍተኛ እልህና ቁጣ ይታይበት ነበር። ጆኒ ግን በተለመደው የሻምፒዮንነት ፈገግታውና መረጋጋቱ ፊቱ ላይ ለተቀመጠው ተቀናቃኙ ምላሽ ሰጥ ነበር። ጋዜጠኞቹ ጥያቄ መሰንዘር ሲጀምሩ የቃላቱ ጦርነት በይፋ ተቀጣጠለ። ሴዶ ማርሻል አርት ማይኩን እንደጨበጠ ይህ ፍልሚያ ላንተ የመጨረሻ ነው በሚል ጆኒ ማስፈራራት ጀመረ። ጆኒ ግን ምንም ሳይደነግጥ ሪንግ ውስጥ እናየዋለን፣ እዚያ ስትገባ የምታወራው ነገር ሁሉ ይጠፋል በማለት በጥቁር ፈገግታ መለሰለት። ይህ የቃላት ፍጥጫ በአዳራሹ የነበሩትን ደጋፊዎች ይበልጥ አስጮኋቸው። በጋዜጣዊ መግለጫ ላይ የነበሩት ጥያቄዎች በሙሉ በሁለቱ ኃይለኛ ተፋላሚዎች ዙሪያ ያጠነጠኑ ነበር። ስለ ዝግጅታቸው፣ ስለ ስነልቦናቸውና ስለ መጪው ፍልሚያ ውጤት የቀረቡት ጥያቄዎች የሁለቱንም እውነተኛ ስሜት አውጥቶታል። እሺ ቤተሰቦቻችን፣ አሁን ደግሞ በቀጥታ እዚያ መድረክ ላይ ወደ ነበረው እጅግ አስደንጋጭና አስቂ ውጥረት እንወስዳችኋለን። በአዳራሽ ውስጥ የነበረው ድባብ በአንድ የተቀየረው ሴዶ ማርሻል አርት ጃኒን ለማበሳጨትና ስነ ልቦናውን ለመስበር ያላደረገው ጥረት አልነበረም። ቪዲዮን ተከታትለን እንመለስ። በቀሉ ቃልሽ ደረሰ። በቀሉ ተዘጋጅ። በቁዬ ምንድነው ይዘህ የመጣ? ምንድነው እየበላል? ምንድነው የምትበለው? ይሄ እንደ ቻሌንጅ ነው። ሴዶ ይሄ ምን እንደሆነ ካወቀ ከማሸንፈው 4 ሚሊዮን ብር ውስጥ 1 ሚሊዮን ለሱ ሰጠዋለሁ። ስሙን ብቻ ንገረን ሴዶ። በቀሉ በባዶ ሜዳ አለው ትያለሽ። ዝም ብለሽ በባዶ ሜዳ ማለት ነው። እንግሊዘኛ ማውራት እውቀት ይመስላል። እንግሊዘኛ የሚያወሩ ሰዎች። ሴዶ ማርሻል አርት ማይኩን ጨብጦ ታዲያ ዝም ብሎ አልተናገረም። ጆኒን በምላስ ለማሸነፍ በቀሉ እያለ ያንን ታዋቂ ዘፈን በመስፈን በጆኒ ላይ በይፋ ማሾፍ ጀመረ። አዳራሽ ውስጥ የነበሩ ታዳሚ በሙሉ በዚህ በሴዶ ያልተጠበቀ የዘፈን ማሾፊያ በአንድ በጩኸትና በሳቅ ተናወጠ። የጆኒ ምላሽ ግን ይበልጥ ማራኪ ነበር። ጆኒ ለሴዶ ዘፈንና ትንኮሳ ምንም ቦታ አልሰጠውም። ፍጹም በተረጋጋ መንፈስ ቁጭ ብሎ ምግቡን እየበላ የሴዶ ማሾፊያ በንቀት ይመለከት ነበር።
አንተ የፈለግከውን ብዘፍን ሪንግ ውስጥ መግባት አይቀርም በሚል የመረጋጋት ስነልቦና ነበር ሲያዩ የነበረው። እነሆ ያ ያልተጠበቀው ሰከንድ ደረሰ። ሴዶ ማርሻል አርት ያንን የዘፈን ማሾፊያ ወደ ተግባር ቀይሮ ድንገት በመፈጠር ጆኒን ለመርገጥ እግሩን ሰነዘረ። በዚህም መላው አዳራሹ በድንጋጤ ባንዴ ጮኸ። ቪዲዮውን ተከታትለን እንመለስ። በዚህ ጊዜ ቦታው ላይ የነበሩ ግዙፍ የጥበቃ ሰራተኞች ፍጥነታቸውን ተጠቅመው መሃል ላይ ገቡ። ሴዶን በጉልበት ወደ ኋላ እየገፉ ሲያስቆሙት መድረኩ ላይ የነበሩት ወንበሮችና ማይኮች ሁሉ ተገልብጠው ወደቁ። ይህ ሁሉ ሲሆን የጆኒ መረጋጋት ግን ያስደምማል። የሴዶን እርግጫ በቅልጥፍና ከተመለከተ በኋላ ምንም አይነት ቁጣ ሳያሳይ አሁንም በራስ መተማመን በተሞላ ፈገግታ ወደ ኋላ ቆመ። ይህ የሻምፒዮንነት ስነልቦና ጆኒ ሪንግ ውስጥ ምን ያህል አደገኛ ሊሆን እንደሚችል ማሳያ ነው። እሺ ተመልካቾቻችን፣ ከጃኒና ከሴዶ አስደናቂ ፍጥጫ ጎን ለጎን የዘንድሮ ኢቲኤፍሲ አድዋ ፋይት ናይት ልዩና ተጠባቂ የሚያደርገው ሌላኛው ትልቁ ነገር የሴቶቹ ኤምኤምኤም ፋይት ነው። በትላንትናው ጋዜጣዊ መግለጫ ላይ ሴቶች ተፋላሚዎች መድረክ ላይ ወጥተው ፌስ ኦፍ ሲያደርጉ ያሳዩት ወኔ ከአንበሳም የማይተናነስ ነበር። እርስ በርስ ያሳዩት ቁርጠኝነትና የአይን ፍጥጫ በሴቶች መካከል የሚኖረው ፍልሚያ እጅግ ከባድ እንደሚሆን በግልጽ ያሳያል። በማርሻል አርት ስፖርት ሴቶች እያሳዩ ያለው ተሳትፎና የአካል ብቃት ዝግጁነት በኢትዮጵያ ውስጥ ኤምኤምኤም ምን ያህል እያደገ እንደመጣ ማረጋገጫ ነው። በቴክኒክም ሆነ በስነልቦና እጅግ ተዘጋጅተው እንደመጡ ከፊታቸው ላይ ማንበብ ይቻላል። እነዚህ ሌዲስ ፋይት ናይት ዕለት የሚፈጠሩ ፉክክሮች ከወንዶች እኩል የብዙዎችን ትኩረት ስቧል። ይህንን ታሪካዊ ፊልሚያ በአድዋ ድል መታሰቢያ ሙዚየም በአካል ተገኝታችሁ ለመታደም ትኬት መች መግዛት ትችላላችሁ? አዘጋጆቹ በይፋ እንደገለጹ ከሆነ የትኬት ሽያጭ ከሰኞ ጀምሮ በይፋ ይጀመራል። ቦታው ውስን ስለሆነ ፈጥናችሁ ትኬታችሁን መቁረጥ አለባችሁ። የመግቢያ ዋጋውን ስናይ ለሁሉም ሰው በሚሆን መልኩ ተከፋፍሎ የተዘጋጀ ነው። መደበኛ ወይም ሬጉላር ትኬት 1500 ብር ሲሆን ለተፋላሚ ጋር በጣም ተቀራርባችሁ የምታዩበት የቪአይፒ ትኬት ደግሞ 5000 ብር ነው። እንዲሁም ፍጹም ልዩ የሆነ የቪቪአይፒ መቀመጫ ትኬት ደግሞ 10000 ብር ሆኖ ተቆርጧል። ትኬቱን በአዘጋጆቹ በኦንላይን መተግበሪያዎችና በኤምፒሳ በቀላሉ መግዛት ትችላላችሁ። አሁን ደግሞ ወደ ዋናው ጉዳይ እንለፍ። ተፋላሚዎቹ ከእልህ በተጨማሪ የሚፋለሙበት ትልቅ የገንዘብ ሽልማት ይፋ ሆኗል። ጆኒ በመጀመሪያው ውድድር 1 ሚሊዮን ብር መውሰዱ ይታወሳል። የዘንድሮ ኢቲኤፍሲ 02 አድዋ ፋይት ናይት ልዩ የሚያደርገው ግን የሽልማቱ ገንዘብ በከፍተኛ ሁኔታ አድጎ 5 ሚሊዮን ብር መደረጉ ነው። እንግዲህ ታሪካዊ ምሽት ሐሙስ ነሐሴ 21 ቀን ከቀኑ 10 ሰዓት ጀምሮ በአድዋ ሙዚየም ይጠብቀናል። በአካል መገኘት ለማትችሉ ደግሞ በአባይ ቲቪ ቀጥታ ስርጭት ላይቭ ይተላለፋል። እናንተስ የ5 ሚሊዮን ብር ቼኩን ማን ይወስዳል ትላላችሁ? ጆኒ ወይስ ሴዶ? ግምታችሁን ኮሜንት ላይ ጻፉልን። ቪዲዮውን ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ እስክንገናኝ ድረስ ቻው። እግሩን መስበር ብቻ ነው በቃ ለክታሰት እግሩን ከሰበርኩት በሶስተኛው ራውንድ አም ሃፒ ማን። ከሴዶ ጋር በሚመጣው ምን እንጠብቅ? ስብራት፣ ለቅሶ እና ሪታየርመንት። እዚህ ጋር እንደምትመለከቱት ይሄ ክሮስ አሺ ወይ ደግሞ the honey hole or the saddle የሚባል ፖዚሽን ላይ የሴዶ እግሩ ሲሰበር እሱማስ እንደተሰበረ ትክክለኛ ነፍሱ ይወጣል። እዚህ ጋር and as you can see the eyes and everything, this is ሴዶ's spirit animal የመንፈሳዊ እንስሳ። ሴዶ አካል ጉዳተኛ ይሆናል። ይሄን ነገር ለታሪክ ይቀመጥ። ሴዶ አይራመድም። ደግሞ ድሮ መጻፍ አይችልም፣ ግን አሁን የመማሩ ምድል አይኖርም። እየቀለደባችሁ ነው። ሚክስ ማርሻል አርት በ2 ሳምንት በ3 ሳምንት የምትማሩት ነገር አይደለም። ስንት ዓመት ሰርቶ ለማስተማር ብቁ ያሉ ሰዎች አሉ።